ቴሌግራም አካውንታችሁን ቬሪፋይ የምታደርጉበትን ፍራግመንትን እንዴት እንደምታስተካክሉ እንዴት ቬሪፋይ እንደምታደርጉ አሳያችኋለሁ። ፍራግመንት ላይ ስታሮችን መግዛት ትችላላችሁ፣ ቶን መግዛት ትችላላችሁ፣ የተለያዩ ኤንኤፍቲዎችን ዩዘርኔሞችንም ሳይቀር መግዛት የምትችሉበት ነው። fragment.com አሁን ከሆነ ጊዜ በኋላ KYC ይጠይቃል እና ቪዲዮ ሪከርድ ካረኩት ቆይቻለሁ። ዛሬ ግን እሱን ቪዲዮ ላሳያችሁ። የራሳችሁን የቴሌግራም ዩዘርኔምን ቬሪፋይ ማድረግ ትችላላችሁ። በቶን እንዴት ከዋሌታችሁን ጋር ኮኔክት እንደምታደርጉ ታሳያችኋለሁ ማለት ነው። የሚያስፈልጋችሁ ናሽናል አይዲ ወይ ፓስፖርት ወይ ደግሞ በእንግሊዝኛ የጻፈ መንጃ ፍቃድ ካላችሁ በቂ ነው። እሱን አዘጋጅታችሁ ቬሪፋይ እናድርግ። ቴሌግራም ላይ ሰዎችን ቶን ሽጡልን፣ ስታር ሽጡልን እያላችሁ ከተቸገራችሁ ቀጥታ ከፍራግመንት.com እንዴት በቀጥታ በራሳችሁ መግዛት እንደምትችሉ ላሳያችሁ። በቀጥታ fragment.com ላይ ገብታችሁ ቴሌግራማችሁን ኮኔክት አድርጉት። ዋሌታችሁንም እንዲሁ ማለት ነው። እዚህ ጋር ኮኔክትድ ዋሌት እንደሚለው ልክ እንደዚህ ታደርጋላችሁ። እቺ አካውንታችሁ አንቬሪፋይድ ከሆነ እንደምታደርጉት ቬሪፋይ ማይ አካውንት የሚለውን ትነኩና ልክ ባይናንስ ባይቢት ቬሪፋይ እንደምናደርገው KYC እንፈጽማለን። ኦል ካንትሪስ ኤክሴፕት USA የሚለውን ክሊክ እናደርጋለን። ከዛ ኮንቲኒው የሚለውን እንነካለን። ሌትስ ጎ ዩ ቬሪፋይድ የሚለውን ነገር መርጠን መጀመሪያ ምንድነው አይደንቲቲ ዶክመንት ያስፈልገናል። ከዛ ሰልፊ ያነሳናል። እነዚህን ነገሮች ያደርግልናል ማለት ነው። ኮንቲኒው እንለዋለን። ከዛ እዚች ጋር አይዲ ካርድ ፓስፖርት ኦር ሬዚደንስ ፐርሚት ይላል። እኔ አይዲ ካርድ ብዬ መርጥና ኮንቲኒው እለዋለሁ። ከዛ አንሳልኝ እያለኝ ነው። ስለዚህ አይዳችሁን ታወጣላችሁ መታወቂያችሁን። ኮንቲኒው ትሉታላችሁ። ከዛ ካሜራ አክሰሱን አለው አድርግልኝ እያለ ነው። አፕሎድ ማድረግ ትችላላችሁ፣ ግን እኔ እዛው ላይ ብታነሱት ሪኮመንድ አደርጋችኋለሁ። ኮንቲኒው ከዛ አለው የሚለውን ክሊክ እናደርግ። ስለዚህ እኔ በጥራት አነሳለታለሁ። እንደዚህ አሁን ይቀበለናል ብለን ተስፋ እናደርጋለን። እንጠብቀው ትንሽ። እንደምታዩት አካውንት ቬሪፊኬሽናችን ሴቭ ማይ ዳታ እንለዋለን። አይዲ በማስገባት እንዲፈጥን ማድረግ እንችላለን። ከፈለጋችሁ ደግሞ ኖት ነው ብላችሁ ማለፍ ትችላላችሁ። አካውንታችን ቬሪፋይድ ሆኖልናል ማለት ነው በ3 ደቂቃ ውስጥ። ፊታችንን እናነሳለታለን። ወደ ታች ቀረብ በሉለት። ይሄ ዋና ዓላማው የእናንተ ፌስ ከመታወቂያችሁ ጋር ካለው ፎቶ ጋር ይመሳሰላል የሚለውን ነው። አሮውን ትከተላላችሁ። አሮ እንዳላችሁ ከዛ እንደዚህ ካለ እንደዚህ ታደርጋላችሁ። ወደዛኛውም ካለ ወደዛኛው ታደርጋላችሁ። እዚች ጋር አድሬስ ላይኗን አድሬሳችንን አስገባ። ኢትዮጵያ በሉት። ላይን 2 አዲስ አበባ። ቢልዲንግ ነምበር ኒው እንበለው። ፍላት ነምበር ይሄኛው ግዴታ አይደለም። ፖስት ኮድ አንድ ሻርጉት። ሲቲ አዲስ አበባ እናንተ ያላችሁበትም ሙሉ። ከዛ ስቴት ግዴታም አይደለም ማለፍ ትችላላችሁ። ታክስ ሪዘን ካንትሪ ኢትዮጵያ። ኢትዮጵያ የሚለውን ትነካላችሁ። ጾታችሁን አስገቡ። ስልክ ቁጥር እዚች ጋር እናስገባለን።
ጋር እናስገባለን። ኢሜል አድሬስ ኢሜላችሁን ታስገባላችሁ። ቴሌግራም ዩዘር ኔም ኦር አይዲ ቴሌግራም ዩዘር ኔማችን ወይ አይዲያችንን እናስገባለን ማለት ነው እዚች ጋር። ከዛ ኮንቲኒው አሁን እዚሁ ላይ ቼክ እያደረገ ነው። ቼክ አድርጎ ቬሪፋይ አድርጎልናል አካውንታችንን። ስለዚህ እንዴት ነው የምንገዛው ቴሌግራም ፕሪሚየም እናደርገው ካላችሁኝ እዚህ ላይ ላሳያችሁ። በቀጥታ ቬሪፋይ ካደረግላችሁ በኋላ እዚህ ጋር ስትገቡ ያው ያሳያችኋል። አንቬሪፋይድ ይላችኋል። አንቬሪፋይድ ከሆነ ከዛ ከቶናችሁ ጋር እቺ ኮኔክት ቶን ዋሎት ብላችሁ ነው የምታገናኙት መጀመሪያ እንዳገናኛችሁት። ከዛ እዚህ ጋር ባይ ፕሪሚየም ፎር ዩዘር ወይ ይላል። ለሰው ከሆነ የምትገዙት እንደዛው ባይ ፎር ማይሰልፍ የምትላለች። ለራሳችሁ ከሆነ ደግሞ እዚች ጋር ትመርጣላችሁ። ለአንድ ዓመት ነው፣ ለ6 ወር ነው፣ ለ3 ወር ነው ይላችኋል። ከዛ በኋላ እዚህ ጋር ትመርጣላችሁ እናንተ ለምን ያክል ጊዜ እንደምትፈልጉት። ለ3 ወር ከሆነ ወደ 7 ቶን አለያም ደግሞ ወደ $12 ማለት ነው። ያ ማለት 12 10 1800 2000 ምናምን ብር ማለት ነው ለ3 ወር። ከዛ ጊፍት የሚለውን ትነካላችሁ። ለጊፍት ከሆነ ባይ ጊፍት፣ ለራሳችሁም ጊፍት ብላችሁ መግዛት ትችላላችሁ እዚህ ጋር። ከዛ ወደ ቶናችሁ ይወስዳችኋል፣ ወደ ቶን ኪፐራችሁ። ከዛ ከባላንሳችሁ ቶን ሊኖረው ይገባል መጀመሪያ ማለት ነው ቶን ኪፐራችሁ። ቶን ኪፐራችን ላይ እንዴት ቶን ይኖራል ካላችሁ ቴሌግራም ፒቱፒ ላይ ገብታችሁ ቶን መግዛት ትችላላችሁ በቀጥታ ማለት ነው፣ እንደ ፒቱፒ ማለት ነው። አለያም ደግሞ ባይናንስ ላይ የተለያየ ቦታ ላይ መግዛት ትችላላችሁ ቶን ማለት ነው። ስለዚህ በዚህ መልኩ ነው ፕሪሚየም የምናደርገው። ባጭሩ ቀላል ነው። ስታርም እንደዚህ ሆነው ጊፍቶች መስጠት ትችላላችሁ። እዚህ ጋር መግዛት መሸጥ የምትፈልጓቸው ቁጥሮች አሉ። እዚህ ጋር አሁን ይሄኛው በ3 ቶን እንደዚህ የሚያጭበረብሩ ቁጥሮች አሉ አይደለ? ቴሌግራም ላይ እንኳን ለዛ ሁሉ የሚጠቀሙ ሰዎች ይኖራሉ። ምናልባት ዩዘር ኔሞችም እዚህ ጋር የሚሸጡ ዩዘር ኔሞች አሉ ወደ 9000 ምናምን ቶን። እነዚህ በጣም ውድ የሚታወቁ ዩዘር ኔሞች ተብለው የሚታሰቡ ናቸው። አሪፍ ዩዘር ኔም ካላችሁ እናንተም አውጥታችሁ እዚህ መሸጥ ትችላላችሁ ማለት ነው። አድስ የሚል አለ። አድስ ደግሞ ማስታወቂያ ምናምን ማሰራት ከፈለጋችሁ ቴሌግራም ላይ እናንተ ፎር አድቨርታይዘር ሆናችሁ ማድረግ ትችላላችሁ። ፎር ስፖንሰርስ የሚል አለ። ፎር ኮንቴንት ክሬተር የሚል አለ። ኮንቴንት ክሬተር ከሆናችሁ ደግሞ እዚች ጋር ኮንቴንት ክሬተር የሚለውን መርጣችሁ ቴሌግራም ፕሮፋይላችሁ ላይ ሞኔታይዜሽን የሚል አለ። ከ1000 በላይ እንትን ካላችሁ ፎሎወር እዛ ላይ ታገኙታላችሁ ይላችኋል ማለት ነው። ብዙ ጥቅሞች አሉት። ገብታችሁ እናንተ የምትፈልጉትን ነገር ተጠቀሙ።